በምስራቅ አማራ ቀጠና ፋኖ በወሰደው የስቦ መምታት እርምጃ በጠላት ላይ ከባድ ኪሳራ መድረሱ ተነገረ። በኦፕሬሽኑ በርካታ የጥቆራጭ ብልጽግና ወታደሮች ሲገደሉ ሻለቃ አዛዡን ጨምሮ ከ8 በላይ መቁሰላቸው ታውቋል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጡ። ስለተከታተሉና ስለመረጡን ከልብ እያመሰገንን የዕለቱን የተመራረጡ አንገብጋቢና መረጃዎችን በዝርዝር እንመለከታለን። አብራችሁን ቆዩ። ከኛ ጋር ምስቆዩ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም በትህትና እንጠይቃለን። ወደ አፍላ ሚዲያ ስለመጣችሁ ከልብ እናመሰግናለን። በመቀጠልም ወደ ዝርዝር መረጃው አለፍን። በተያያዘ መረጃም የአገዛዙ ጨፍጫፊ ኃይል 47ኛ ክፍለ ጦር ድባቅ ተመታ። በግዳን ወረዳ ልዩ ስሙ ወይራ በር በተባለች ቦታ መነሻውን ከሙጃ ከተማ ከሌሊቱ 7 ሰዓት በማድረግ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በላስታ ጀነራል አሳምነው ጽጌ ስር የሚገኘውን ጥራሪ ክፍለ ጦር የትዕግስቱ ሻለቃን ለማፈን ጥረት አድርጎ የነበረ ሲሆን ጠላት አንገት አስደፊ ኪሳራ ገጥሞታል። በሌላ መረጃም ትብብር ለኢትዮጵያ አንድነት በኢትዮጵያ ውስጥ የሚፈጸሙ ጥቃቶች እንዲመረመሩ ለዓለም አቀፉ ማህበረሰብ ጥሪ ያቀረበ። በ5 ፓርቲዎች የተመሰረተው ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ይህንን ያለው በአርሲ የተፈጸመውን ግድያ ተከትሎ ዛሬ ባወጣውና በላከው መግለጫ ላይ ነው። የአገዛዙ ብልጽግና አመራሮች ዛሬም ስልጣናቸውን ጥለው መኮብለላቸውን ቀጥለዋል። በአማራ ክልል ማዕከላዊ ጎንደር ዞን ካሉ ወረዳዎች መካከል አንዷ በሆነችው ጎንደር ዙሪያ ወረዳ የብልጽግና አመራር ሆነው በተለያዩ ኃላፊነት ሲያገለግሉ የነበሩ 3 አመራሮች ከዚህ በላይ ህዝባችን አንበድልም፣ አንጨፈጭፍም፣ አንዘርፍም በማለት ስልጣናቸውን ጥለው ጠፍተዋል። በምስራቅ አማራ ቀጠና ፋኖ በወሰደው የስቦ መምታት እርምጃ በጠላት ላይ ከባድ ኪሳራ መድረሱ ተነገረ። በኦፕሬሽኑ በርካታ የጥቆራጭ ብልጽግና ወታደሮች ሲገደሉ ሻለቃ አዛዡን ጨምሮ ከ8 በላይ መቁሰላቸው ታውቋል። በምስራቅ አማራ ቀጠና ግዳን ወረዳ ልዩ ስሙ ወራይ በር ተብሎ በሚጠራው አካባቢ ጥቅምት 20 2018 ዓ.ም ለጥቅምት 21 አጥቢያ ሌሊቱን በተደረገው ውጊያ በሰሜን ምስራቅ ዕዝ 47ኛ ክፍለ ጦር ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ መድረሱን ማረጋገጥ ተችሏል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ላስታ አሳምነው ኮር በቅጽል ስሙ ዘንዶ በመባል የሚጠራው በአርበኛ ብርሃኑ አሰፋ የምትመራው ጥራሪ ክፍለ ጦር ስር የሚገኙት የትዕግስቱ ቢራራ ሻለቃ አባላት አጥቢያ ሌሊቱን በፈጸሙት ጠላትን ወደ ቀይ ዞን አስገብቶ የመምታት ኦፕሬሽን ታላቅ ድል መቀዳጀታቸው ታውቋል። የጠላት ኃይል በመድፍና በቤም ከባድ መሳሪያ ታግዞ ተዋግቷል በተባለበት በዚህ የሌሊት ውጊያ ጋራ ሸንተረሩን ልክ እንደ ቤታቸው በሚያውቁት የጥራሪ ጀግኖች ክፉኛ ተመቶ አስከሬኑ በየቦታው አንጠባጥቦ ወደ ሙጃ ከተማ ፈርጠጡን በኮር ሱር የህዝብ ግንኙነት ክፍል ሚዲያችን በላከው መረጃ ገልጾልናል። በዚህ ኦፕሬሽን በሰሜን ምስራቅ ዕዝ 47ኛ ክፍለ ጦር አባል የሆኑ በርካታ ወታደሮች ሲገደሉ ጦሩን እየመራ የነበረው ሻለቃ አዛዥን ጨምሮ ከ8 በላይ የሚሆኑ ደግሞ ክፉኛ መቁሰላቸው ተረጋግጧል። በውጊያው 3 ወታደሮች ሲማረኩ በርካታ ቁጥር ያለው ጥቁር ክላሽንኮቭ መሳሪያ፣ 500 የክላሽ ተተኳሽና ከ200 በላይ የብሬን ተተኳሽ በፋኖ መማረኩ ተገልጿል። ውጊያው በወገን ኃይል በኩል የፋኖ መዋጋት አቅምና ጥበብን በጋድ ያሳየ ነው የተባለ ሲሆን በአንጻሩ ደግሞ የጠላት ኃይል ወታደራዊ እውቀትም ሆነ ጥበብ በሌላቸው የሚመራ የተራ መንደር ዱርዬ ስብሰባ መሆኑ በግልጽ አስመስክሯል ነው የተባለው። በተያያዘ መረጃም የአገዛዙ ጨፍጫፊ ኃይል 47ኛ ክፍለ ጦር ድባቅ ተመታ። በግዳን ወረዳ ልዩ ስሙ ወይራ በር በተባለች ቦታ መነሻውን ከሙጃ ከተማ ከሌሊቱ 7 ሰዓት በማድረግ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በላስታ ጀነራል አሳምነው ጽጌ ስር የሚገኘውን ጥራሪ ክፍለ ጦር የትዕግስቱ ሻለቃን ለማፈን ጥረት አድርጎ የነበረ ሲሆን ጠላት አንገት አስደፊ ኪሳራ ገጥሞታል። በነበረው ወደ ውጊያ ጠላት ያለ የሌለ ኃይሉና ከመድፍ እስከ 107 በመጠቀም በአካባቢው ከባድ ድብደባ ቢያከናውንም ያልጠበቀው ነገር ገጥሞታል። በወደ ውጊያውም የተገኙ ቁሳቁሶችና ምርኮኞች የተማረከ ጥቁር ክላሽ 3 የክላሽ ተተኳሽ 500 የብሬን ተተኳሽ 200 የተማረከ መከላከያ 3 የቆሰለ ሻለቃውን ጨምሮ 8 የተደመሰሰ 5 ሲሆኑ በአጠቃላይ ጠላት ላይ ከባድ ኪሳራ ደርሶበት ሽንፈቱን ተከናንቦ ወደ መጣበት ትግሬ ውጪ ብሎ ፈርጦ ተመልሷል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ጥራሪ ክፍለ ጦር ቃል አቀባይ ፋኖ ሞላ ተመስገን መረጃውን አድርሶናል። ይህ በእንዲህ እንዳለም ጣና ገላውዴዎስ ክፍለ ጦር ያገዛዙ ሰራዊት መነሻውን ሐሙሲት ከተማ በማድረግ ወደ ወረታና ደብረታቦር ከተማ እየተንቀሳቀሰ ያለ ጉማራ ከተማ ሲደርስ በጣና ገላውዴዎስ ክፍለ ጦር አብራክ ካናብስቶች ጣና ብርጌድና አምቦሳ ብርጌድ በጥምረት ከቀኑ 6 ሰዓት እስከ 7 ሰዓት በተፈጸመ ድንገተኛና ፈጣን የማጥቃት ወደ ውጊያ ጉማራ ላይ የነበረው ጭራቅ ታጣቂ ቡድን ከሐሙሲት የመጣው ኃይል እግሬ አውጭኝ ሲል ከተማውን ለቆ ፈርጥጧል። በዚህ ያልታቀደ ውጊያ ጠላት አስከሬኑን ሁሉ ወደ ከተማ ፈርጥጧል። አምበሶና ጣና ብርጌድ ጉማራ ላይ ጠላትን በየቅጣጫው ሲበታተኑት የጣና ብርጌድ አካል የሆነችው እሸት ሻለቃ ደግሞ ሐሙሲት ከተማ በመግባት ተጨማሪ አገዛዙ ታጣቂ ቡድን ወደ ጉማራ እንዳይንቀሳቀስ አድርገዋለች። እሸት ሻለቃ ወደ ከተማው የገባው በአርሴማ በኩል ሲሆን አርሴማ ላይ የነበረውን የጠላት ኃይል ድንገተኛ ጥቃት በመክፈት መዳረሻ ሰጥተዋለች። በዚህ ውጊያ ጠላት ከፍተኛ የሆነ የአካል የቁስና የስነ ልቦናን ጉዳት አስተናግዷል። መረጃውን ያደረሰንም የጣና ገላውዴዎስ ክፍለ ጦር ህዝብ ግንኙነት ክፍል ነው።
በሌላ መረጃም ትብብር ለኢትዮጵያ አንድነት በኢትዮጵያ ውስጥ የሚፈጸሙ ጥቃቶች እንዲመረመሩ ለዓለም አቀፉ ማህበረሰብ ጥሪ ያቀረበ። በ5 ፓርቲዎች የተመሰረተው ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ይህንን ያለው በአርሲ የተፈጸመውን ግድያ ተከትሎ ዛሬ ባወጣውና በላከው መግለጫ ላይ ነው። መኢአድ፣ ኢህአፓ፣ እናት፣ ኢአዴፓና አግን የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት በኢትዮጵያ የሚፈጽሙት ማንነትና ሃይማኖት ተኮር ጥቃቶች መንግስታዊ መዋቅርን የተከተሉ ስርዓታዊና ተጨማሪ እጅ ያለበት ስለመሆኑ ምርመራ እንዲደረግ ለዓለም አቀፉ ማህበረሰብ ጥሪ ያቀርባል። ቅንጅቱ ጠያቂም ተጠያቂም ባለመኖሩ መግደል ቀላል ሆኗል በሚል ያወጣው መግለጫ እንዲህ አይነቱን ግዙፍ ኢሰብአዊ ድርጊት በጽኑ ያወግዛል። እልቂት የየቀን ገጠመኝ ለሆነው የአካባቢው ማህበረሰብም ብርታትና መጽናናትን ተመኝቷል። የቅንጅቱ ፓርቲዎች አካባቢው የእልቂት ምድር መሆኑን በመግለጽ በተደጋጋሚ ማሳሰቢያ ብንሰጥም ከመካድና ከመፈረጅ የዘለለ መልስ አልተገኘም ሲል ወቅሷል። ቅንጅቱ በዚሁ መግለጫው ከዓለም አቀፉ ማህበረሰብ ባሻገርም ለአርሲ ዞን ነዋሪዎች፣ ሃይማኖት አባቶች፣ ለሚዲያ ኃላፊዎች፣ በመንግስት መዋቅር ስለሚገኙ ባለስልጣናትም ጥሪ አስተላልፏል። ለነዋሪዎቹ ራሳቸውን እንዲጠብቁ፣ ለሃይማኖት አባቶች ለህዝቡ ጥሪ በማድረግ አባታዊ ግዴታቸውን እንዲወጡ ጠይቋል። የመንግስት ባለስልጣናትም ደግሞ ከተጠያቂነት አታመልጡም ብሏል። የአማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና ዳግማዊ ቴዎድሮስ ዕዝ ጃዊ መተከል 4ኛ ክፍለ ጦር የወረዳውን ዋና ከተማ ፈንድቃን ከተማ መቆጣጠሩ ሲሆን አንድ ፔፒም መገኝተዋል። የአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጃዊ መተከል 4ኛ ክፍለ ጦር ጃዊ ፈንድቃ ከተማን በ2 ወራት ውስጥ ለ4ኛ ጊዜ ተቆጣጥሯል። ዛሬ በቀን 23/2/2018 ዓ.ም ሌሊት የበረሃው መብረቅ 4ኛ ክፍለ ጦር ፈንድቃ ከተማን ሙሉ በሙሉ በመቆጣጠር አጥቦ የለብሰው ሚሊሻና ፖሊስ ከፖሊስ ጣቢያው ወጥቶ እየፈረጠጠ ቢሆንም አይበገሬው ፋኖ እየተከተለ በገባበት ሁሉ እየቀጠቀጠው ይገኛል። ፋኖን አጠፋለሁ ብሎ ከተለያዩ ቦታዎች የሰበሰባቸውን የአብይ ወንበር ጠባቂ ተላላኪ የመከላከያ ሰራዊት አባላት ወደ በረሃው ቀጠና ገብቶ አንድ ሳምንት ሙሉ እየተቀጠቀጠ ይገኛል። በቀን 22/02/2018 ዓ.ም ከብተሌ ቀበሌ ላይ በርካታ የመከላከያ ሰራዊት አባላትን ሙትና ቁስለኛ ማድረግ ተችሏል። አንድ ወራል መኪና በድጋሚ ከጥቅም ውጭ ማድረግ ተችሏል። ውጊያው አሁንም እንደቀጠለ ሲሆን የውጊያ ጥበብ የተቸረው ፋኖ የአርመኒውን ያገዛዙ ስርዓት እንደ ቅጠል እያረገፈው ይገኛል። አንድ ታንክ በአርቢጂም መምታት ተችሏል። ያገዛዙ ብልጽግና አመራሮች ዛሬም ስልጣናቸውን ጥለው መኮብለላቸውን ቀጥለዋል። በአማራ ክልል ማዕከላዊ ጎንደር ዞን ካሉ ወረዳዎች መካከል አንዷ በሆነችው ጎንደር ዙሪያ ወረዳ የብልጽግና አመራር ሆነው በተለያዩ ኃላፊነት ሲያገለግሉ የነበሩ 3 አመራሮች ከዚህ በላይ ህዝባችን አንበድልም፣ አንጨፈጭፍም፣ አንዘርፍም በማለት ስልጣናቸውን ጥለው ጠፍተዋል። የጠፉ አመራሮችና ኃላፊነታቸውን ስንመለከት ደግሞ አቶ ጌታሁን አማረ የጎንደር ዙሪያ ወረዳ ገቢዎች ጽሕፈት ኃላፊ፣ አቶ ምትኩ ተስፋ የጎንደር ዙሪያ ወረዳ ገጠር መንገድና ትራንስፖርት ጽሕፈት ኃላፊ፣ አቶ ፍቃድ ገበየው የስራና ስልጠና ጽሕፈት ቤት ኃላፊ በጠፉት አመራሮች ድንጋጤ ውስጥ የገባው የብልጽግና ሰራዊት አዳዲስ ወዳደሮችና የወዳጅ አሽከሮችን በማፈላለግ ለመሾም ጥረት እያደረገ እንደሚገኝና ሌሎች አመራሮችም እንዳይጠፉ ከፍተኛ ቁጥጥር እያተደረገባቸው እንደሆነም የመረጃ ምንጮቻችን ጠቁመዋል። ጎንደሬ በካሻው ክፍለ ጦር በሚንቀሳቀስባቸው ቀጠናዎች ስልጣን ለቀው ከህዝባቸው ጎን ለሚሰለፉ አመራሮችና ባለሙያዎች ከፍ ያለ ምስጋና በማቅረብ ለደህንነታቸውም ከለላና ጥበቃ የሚያደርግ ሲሆን ሌሎች በስልጣን ላይ ያሉ የብልጽግና አመራሮች ከብልጽግና አሽከርና ሎሌነት ወጥተው ታሪካዊን የአማራ ህዝብ የሁሉና ትግል እንዲቀላቀሉ ጥሪ እናቀርባለን ሲል የጎንደር በካሻው ክፍለ ጦር ጥሪውን አስተላልፏል። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ስትከታተሏቸው ቆያችሁ መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኝላችሁ በደህና ዋሉ። በምስራቅ አማራ ቀጠና ፋኖ በወሰደው የስቦ መምታት እርምጃ በጠላት ላይ ከባድ ኪሳራ መድረሱ ተነገረ። በኦፕሬሽኑ በርካታ የጥቆራጭ ብልጽግና ወታደሮች ሲገደሉ ሻለቃ አዛዡን ጨምሮ ከ8 በላይ መቁሰላቸው ታውቋል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጡ። ስለከታተሉና ስለመረጡን ከልብ እያመሰገን የዕለቱን የተመራረጡ አንገብጋቢና መረጃዎችን በዝርዝር እንመለከታለን። አብራችሁን ቆዩ። ከኛ ጋር ምስቆዩ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም በትህትና እንጠይቃለን። ወደ አፍላ ሚዲያ ስለመጣችሁ ከልብ እናመሰግናለን። በመቀጠልም ወደ ዝርዝር መረጃው አለፍን። በተያያዘ መረጃም ያገዛዙ ጨፍጫፊ ኃይል 47ኛ ክፍለ ጦር ድባቅ ተመታ። በግዳን ወረዳ ልዩ ስሙ ወይራ በር በተባለች ቦታ መነሻውን ከሙጃ ከተማ ከሌሊቱ 7 ሰዓት በማድረግ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በላስታ ጀነራል ሳምነው ጽጌ ስር የሚገኘውን ጥራሪ ክፍለ ጦር የትግስቱ ሻለቃን ለማፈን ጥረት አድርጎ የነበረ ሲሆን ጠላት አንገት አስደፊ ኪሳራ ገጥሞታል። በሌላ መረጃም ትብብር ለኢትዮጵያ አንድነት በኢትዮጵያ ውስጥ የሚፈጸሙ ጥቃቶች እንዲመረመሩ ለዓለም አቀፉ ማህበረሰብ ጥሪ ያቀረበ። በ5 ፓርቲዎች የተመሰረተው ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ይህንን ያለው በአርሲ የተፈጸመውን ግድያ ተከትሎ ዛሬ ባወጣውና በላከው መግለጫ ላይ ነው። ያገዛዙ ብልጽግና አመራሮች ዛሬም ስልጣናቸውን ጥለው መኮብለላቸውን ቀጥለዋል። በአማራ ክልል ማዕከላዊ ጎንደር ዞን ካሉ ወረዳዎች መካከል አንዷ በሆነችው ጎንደር ዙሪያ ወረዳ የብልጽግና አመራር ሆነው በተለያዩ ኃላፊነት ሲያገለግሉ የነበሩ 3 አመራሮች ከዚህ በላይ ህዝባችን አንበድልም፣ አንጨፈጭፍም፣ አንዘርፍም በማለት ስልጣናቸውን ጥለው ጠፍተዋል።
በምስራቅ አማራ ቀጠና ፋኖ በወሰደው የስቦ መምታት እርምጃ በጠላት ላይ ከባድ ኪሳራ መድረሱ ተነገረ። በኦፕሬሽኑ በርካታ የጡት ቆራጭ የብልጽግና ወታደሮች ሲገደሉ ሻለቃ አዛዡን ጨምሮ ከ8 በላይ መቁሰላቸው ታውቋል። በምስራቅ አማራ ቀጠና ግዳን ወረዳ ልዩ ስሙ ወራይ በር ተብሎ በሚጠራው አካባቢ ጥቅምት 22 2018 ዓ.ም ለጥቅምት 21 አጥቢያ ሌሊቱን በተደረገው ውጊያ በሰሜን ምስራቅ እዝ 47ኛ ክፍለ ጦር ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ መድረሱን ማረጋገጥ ተችሏል። በአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ላስታ ሳምነው ኮር በቅጽል ስሙ ዘንዶ በመባል በሚጠራው በአርበኛ ብርሃኑ አሰፋ የምትመራው ጥራሪ ክፍለ ጦር ስር የሚገኙት የትዕግስቱ ቢራራ ሻለቃ አባላት አጥቢያ ሌሊቱን በፈጸሙት ጠላትን ወደ ቀይ ዞን አስገብቶ የመምታት ኦፕሬሽን ታላቅ ድል መቀዳጀታቸው ታውቋል። የጠላት ኃይል በመድፍና በቤም ከባድ መሳሪያ ታግዞ ተዋግቷል በተባለበት በዚህ የሌሊት ውጊያ ጋራ ሸንተረሩን ልክ እንደ ቤታቸው በሚያውቁት የጥራሪ ጀግኖች ክፉኛ ተመቶ አስከሬኑ በየቦታው አንጠባጥቦ ወደ ሙጃ ከተማ ፈርጠጡን በኮሩ ስር የህዝብ ግንኙነት ክፍል ሚዲያችን በላከው መረጃ ገልጾልናል። በዚህ ኦፕሬሽን በሰሜን ምስራቅ እዝ 47ኛ ክፍለ ጦር አባል የሆኑ በርካታ ወታደሮች ሲገደሉ ጦሩን እየመራ የነበረው ሻለቃ አዛዥን ጨምሮ ከ8 በላይ የሚሆኑ ደግሞ ክፉኛ መቁሰላቸው ተረጋግጧል። በውጊያው 3 ወታደሮች ሲማረኩ በርካታ ቁጥር ያለው ጥቁር ክላሽንኮቭ መሳሪያ፣ 500 የክላሽ ተተኳሽና ከ200 በላይ የብሬን ተተኳሽ በፋኖ መማረኩ ተገልጿል። ውጊያው በወገን ኃይል በኩል የፋኖ መዋጋት አቅምና ጥበብን በጋድ ያሳየ ነው የተባለ ሲሆን በአንጻሩ ደግሞ የጠላት ኃይል ወታደራዊ እውቀትም ሆነ ጥበብ በሌላቸው የሚመራ የተራ መንደር ዱርዬ ስብሰባ መሆኑ በግልጽ አስመስክሯል ነው የተባለው። በተያያዘ መረጃም የአገዛዙ ጨፍጫፊ ኃይል 47ኛ ክፍለ ጦር ድባቅ ተመታ። በግዳን ወረዳ ልዩ ስሙ ወይራ በር በተባለች ቦታ መነሻውን ከሙጃ ከተማ ከሌሊቱ 7 ሰዓት በማድረግ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ በላስታ ጀነራል ሳምነው ጽጌ ስር የሚገኘውን ጥራሪ ክፍለ ጦር የትዕግስቱ ሻለቃን ለማፈን ጥረት አድርጎ የነበረ ሲሆን ጠላት አንገት አስደፊ ኪሳራ ገጥሞታል። በነበረው ወደ ውጊያ ጠላት ያለ የሌለ ኃይሉና ከመድፍ እስከ 107 በመጠቀም በአካባቢው ከባድ ድብደባ ቢያከናውንም ያልጠበቀው ነገር ገጥሞታል። በወደ ውጊያውም የተገኙ ቁሳቁሶችና ምርኮኞች የተማረከ ጥቁር ክላሽ 3፣ የክላሽ ተተኳሽ 500፣ የብሬን ተተኳሽ 200፣ የተማረከ መከላከያ 3፣ የቆሰለ ሻለቃውን ጨምሮ 8፣ የተደመሰሰ 5 ሲሆኑ በአጠቃላይ ጠላት ላይ ከባድ ኪሳራ ደርሶበት ሽንፈቱን ተከናንቦ ወደ መጣበት ትግሬ ውጪ ብሎ ፈርጦ ተመልሷል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ጥራሪ ክፍለ ጦር ቃል አቀባይ ፋኖ ሞላ ተመስገን መረጃውን አድርሶናል። ይህ በእንዲህ እንዳለም ጣና ገላውዴዎስ ክፍለ ጦር ያገዛዙ ሰራዊት መነሻውን ሐሙሲት ከተማ በማድረግ ወደ ወረታና ደብረታቦር ከተማ እየተንቀሳቀሰ ያለ ጉማራ ከተማ ሲደርስ በጣና ገላውዴዎስ ክፍለ ጦር አብራክ ካናብስቶች ጣና ብርጌድና አምቦሳ ብርጌድ በጥምረት ከቀኑ 6 ሰዓት እስከ 7 ሰዓት በተፈጸመ ድንገተኛና ፈጣን የማጥቃት ወደ ውጊያ ጉማራ ላይ የነበረው ጭራቅ ታጣቂ ቡድን ከሐሙሲት የመጣው ኃይል እግሬ አውጭኝ ሲል ከተማውን ለቆ ፈርጥጧል። በዚህ ያልታቀደ ውጊያ ጠላት አስከሬኑን ሁሉ ወደ ከተማ ፈርጥጧል። አምበሶና ጣና ብርጌድ ጉማራ ላይ ጠላትን በየቅጣጫው ሲበታተኑት የጣና ብርጌድ አካል የሆነችው እሸት ሻለቃ ደግሞ ሐሙሲት ከተማ በመግባት ተጨማሪ ያገዛዙ ታጣቂ ቡድን ወደ ጉማራ እንዳይንቀሳቀስ አድርገዋለች። እሸት ሻለቃ ወደ ከተማው የገባው በአርሴማ በኩል ሲሆን አርሴማ ላይ የነበረውን የጠላት ኃይል ድንገተኛ ጥቃት በመክፈት መዳረሻ ሰጥተዋለች። በዚህ ውጊያ ጠላት ከፍተኛ የሆነ የአካል የቁስና የስነ ልቦናን ጉዳት አስተናግዷል። መረጃውን ያደረሰንም የጣና ገላውዴዎስ ክፍለ ጦር ህዝብ ግንኙነት ክፍል ነው። በሌላ መረጃም ትብብር ለኢትዮጵያ አንድነት በኢትዮጵያ ውስጥ የሚፈጸሙ ጥቃቶች እንዲመረመሩ ለዓለም አቀፉ ማህበረሰብ ጥሪ ያቀረበ። በ5 ፓርቲዎች የተመሰረተው ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ይህንን ያለው በአርሲ የተፈጸመውን ግድያ ተከትሎ ዛሬ ባወጣውና በላከው መግለጫ ላይ ነው። መኢአድ፣ ኢህአፓ፣ እናት፣ ኢአዴፓና አግን የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት በኢትዮጵያ የሚፈጽሙት ማንነትና ሃይማኖት ተኮር ጥቃቶች መንግስታዊ መዋቅርን የተከተሉ ስርዓታዊና ተጨማሪ እጅ ያለበት ስለመሆኑ ምርመራ እንዲደረግ ለዓለም አቀፉ ማህበረሰብ ጥሪ ያቀርባል። ቅንጅቱ ጠያቂም ተጠያቂም ባለመኖሩ መግደል ቀላል ሆኗል በሚል ያወጣው መግለጫ እንዲህ አይነቱን ግዙፍ ኢሰብአዊ ድርጊት በጽኑ ያወግዛል። እልቂት የየቀን ገጠመኝ ለሆነው የአካባቢው ማህበረሰብም ብርታትና መጽናናትን ተመኝቷል። የቅንጅቱ ፓርቲዎች አካባቢው የእልቂት ምድር መሆኑን በመግለጽ በተደጋጋሚ ማሳሰቢያ ብንሰጥም ከመካድና ከመፈረጅ የዘለለ መልስ አልተገኘም ሲል ወቅሷል። ቅንጅቱ በዚሁ መግለጫው ከዓለም አቀፉ ማህበረሰብ ባሻገርም ለአርሲ ዞን ነዋሪዎች፣ ሃይማኖት አባቶች፣ ለሚዲያ ኃላፊዎች፣ በመንግስት መዋቅር ስለሚገኙ ባለስልጣናትም ጥሪ አስተላልፏል። ለነዋሪዎቹ ራሳቸውን እንዲጠብቁ ለሃይማኖት አባቶች ለህዝቡ ጥሪ በማድረግ አባታዊ ግዴታቸውን እንዲወጡ ጠይቋል። የመንግስት ባለስልጣናትም ደግሞ ከተጠያቂነት አታመልጡም ብሏል።
የአማራ ፋኖ ብሔራዊ ምዕራብ ቀጠና ዳግማዊ ቴዎድሮስ ዕዝ ጃዊ መተከል አራተኛ ክፍለ ጦር የወረዳውን ዋና ከተማ ፈንድቃን ከተማ መቆጣጠሩ ሲሆን አንድ ፔፒም መገኝተዋል። የአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጃዊ መተከል አራተኛ ክፍለ ጦር ጃዊ ፈንድቃ ከተማን በሁለት ወራት ውስጥ ለአራተኛ ጊዜ ተቆጣጥሯል። ዛሬ በቀን 23/2/2018 ዓ.ም ሌሊት የበረሃው መብረቅ አራተኛ ክፍለ ጦር ፈንድቃ ከተማን ሙሉ በሙሉ በመቆጣጠር አጥቦ የለብሰው ሚሊሻና ፖሊስ ከፖሊስ ጣቢያው ወጥቶ እየፈረጠጠ ቢሆንም አይበገሬው ፋኖ እየተከተለ በገባበት ሁሉ እየቀጠቀጠው ይገኛል። ፋኖን አጠፋለሁ ብሎ ከተለያዩ ቦታዎች የሰበሰባቸውን የአብይ ወንበር ጠባቂ ተላላኪ የመከላከያ ሰራዊት አባላት ወደ በረሃው ቀጠና ገብቶ አንድ ሳምንት ሙሉ እየተቀጠቀጠ ይገኛል። በቀን 22/02/2018 ዓ.ም ከብተሌ ቀበሌ ላይ በርካታ የመከላከያ ሰራዊት አባላትን ሙትና ቁስለኛ ማድረግ ተችሏል። አንድ ወራል መኪና በድጋሚ ከጥቅም ውጭ ማድረግ ተችሏል። ውጊያው አሁንም እንደቀጠለ ሲሆን የውጊያ ጥበብ የተቸረው ፋኖ የአርመኒውን ያገዛዙ ስርዓት እንደ ቅጠል እያረገፈው ይገኛል። አንድ ታንክ በአርቢጂም መምታት ተችሏል። ያገዛዙ ብልጽግና አመራሮች ዛሬም ስልጣናቸውን ጥለው መኮብለላቸውን ቀጥለዋል። በአማራ ክልል ማዕከላዊ ጎንደር ዞን ካሉ ወረዳዎች መካከል አንዷ በሆነችው ጎንደር ዙሪያ ወረዳ የብልጽግና አመራር ሆነው በተለያዩ ኃላፊነት ሲያገለግሉ የነበሩ 3 አመራሮች ከዚህ በላይ ህዝባችን አንበድልም፣ አንጨፈጭፍም፣ አንዘርፍም በማለት ስልጣናቸውን ጥለው ጠፍተዋል። የጠፉ አመራሮችና ኃላፊነታቸውን ስንመለከት ደግሞ አቶ ጊቶን አማረ የጎንደር ዙሪያ ወረዳ ገቢዎች ጽሕፈት ኃላፊ፣ አቶ ምትኩ ተስፋ የጎንደር ዙሪያ ወረዳ ገጠር መንገድና ትራንስፖርት ጽሕፈት ኃላፊ፣ አቶ ፍቃድ ገበየው የስራና ስልጠና ጽሕፈት ቤት ኃላፊ በጠፉት አመራሮች ድንጋጤ ውስጥ የገባው የብልጽግና ሰራዊት አዳዲስ ወዳደሮችና የወዳጅ አሽከሮችን በማፈላለግ ለመሾም ጥረት እያደረገ እንደሚገኝና ሌሎች አመራሮችም እንዳይጠፉ ከፍተኛ ቁጥጥር እያተደረገባቸው እንደሆነም የመረጃ ምንጮቻችን ጠቁመዋል። ጎንደሬ በካሻው ክፍለ ጦር በሚንቀሳቀስባቸው ቀጠናዎች ስልጣን ለቀው ከህዝባቸው ጎን ለሚሰለፉ አመራሮችና ባለሙያዎች ከፍ ያለ ምስጋና በማቅረብ ለደህንነታቸውም ከለላ ጥበቃ የሚያደርግ ሲሆን ሌሎች በስልጣን ላይ ያሉ የብልጽግና አመራሮች ከብልጽግና አሽከርና ሎሌነት ወጥተው ታሪካዊን የአማራ ህዝብ የህልውና ትግል እንዲቀላቀሉ ጥሪ እናቀርባለን ሲል የጎንደር በካሻው ክፍለ ጦር ጥሪውን አስተላልፏል። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ስትከታተሏችሁ ቆያችሁ መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኝላችሁ በደህና ዋሉ።